አመሰግናለሁ ከስምና እንግዲህ ከመታወቅ ብነሳ ጥሩ ነው ብዬ ነው። ደሳለኝ አለሙ እባላለሁ በኢትዮጵያ ንግድ ባንክ የሪቴል ባንኪንግ ዲቪዥን ምክትል ፕሬዝዳንት ነኝ። አመሰግናለሁ ደሳለኝ። እንግዲህ የኢትዮጵያ ንግድ ባንክ ለደንበኞቹና ለመላው የኢትዮጵያ ሕዝብ ያወጣው የኮንሱመር ሎን ተብሎ የሚጠራው የቤትና የመኪና ብድር ለሕዝባችን ይፋ አድርገን ነበረ። እንግዲህ ብድር ለረጅም ጊዜ የሚሰጥና ለሕዝባችን ትልቅ ጥቅም አለው፣ ሌሎች ዓለማት የተጠቀሙበት ያለው አሰራር በመሆኑ እኛም ዛሬ ይህንን ነገር ላውንች ስናደርግ ትልቅ ጥቅም አለው ተብሎ ይታሰባልና እርስዎ ይህንን እንዴት ይገልጹታል? ንግድ ባንክ ለምንድን ነው ይህንን ለሕዝባችን ላውንች ማስተዋወቅ ያስፈለገበት ሁኔታ ምንድን ነው? እንግዲህ ሁላችንም እንደምናውቀው ራሱ ተጠቃሚ ማህበረሰቡም የሚያውቀው ንግድ ባንክ ለትልልቅ ባለሀብቶች ነው እንጂ ለትንሽ አስቀማጮች የብድር ችግራቸውን የፋይናንስ እጥረታቸውን አይሸፍንም የሚል የቆየ ሮሮና ያው ቅሬታ አለ። ስለዚህ አሁን ላይ በሀገር ደረጃ የተሰራውን የማይክሮ ኢኮኖሚክ ሪፎርሙን ተከትለው የሁሉንም ደንበኞችን ፍላጎት እንደየፍላጎታቸው ባህሪ የተለያዩ ብድሮችን ለማቅረብ ካለው ፍላጎት የተነሳ ነው የመጣ ብድር። ስለዚህ አሁን እነዚህ የቀረቡት ብድሮች እንግዲህ ባንኩ ደንበኞችን እንደየተሰማሩበት የስራ ከፋፍሎ ነው ያለውና ይህ ብድር የሚያገለግለው በንግድ ዘርፍ ላልተሰማሩ ወይም የንግድ ፍቃድ ለሌላቸው ግለሰብ ደንበኞቹ ነው ማለት ነው። ስለዚህ ብድሮቹ ሁለት አይነት ናቸው። በኮንሱመር ብድር ስር ያሉት የቤት ብድርና የመኪና መግዣ ብድር ነው። የቤቱ ሲባል ዘርዘር ያለ ነው። መስሪያ ሊሆን ይችላል፣ ማደሻ ሊሆን ይችላል፣ እንደገናም ደግሞ መጨረሻ ግንባታ ላይ ተደርሶ እሱን ታሳቢ ተደርጎ የቀረበ የብድር አይነቶች ናቸው ማለት ነው። ስለዚህ በባንኩ እምነት እነዚህ ብድሮች የክሬዲትን ወይም የብድርን ዲሞክራታይዜሽን አንዱ ለደንበኞቼ የማሰርጽበት ነው ብሎ ከማመን አንጻር ነው እንግዲህ ብድሮቹ የደንበኞች ፍላጎት መሰረት አድርገው ወደ ተግባራ የተገባበት ማለት ነው።